የዶሮ ቤት ለመስራት ብዙ ገንዘብ እንደሚያስፈልግ አስባችሁ ታውቃላችሁ? እውነቱ ግን ቤቱ ውድ መሆኑ አይደለም፣ ዋናው በትክክል መነደፉ ነው። በዛሬ ቪዲዮአችን ከቦታ ምርጫ ጀምረን መሬቱን እንዴት እንደምናዘጋጅ ግድግዳ፣ መስኮት፣ ጣሪያ፣ በር፣ ወለል እንዲሁም የአየር መግቢያ እስከሚሆን ድረስ እንሰራዋለን ማለት ነው። ሰላም ጤና ይስጥልኝ ቪትኪዩር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። በመጨረሻ ለመቶ ዶሮዎች የሚሆን ቤት ሲሰራ ምን እንደሚያስፈልግ እንደምሳሌም እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ ደረጃ የምንመለከተው ቦታውን መምረጥ ነው። በመጀመሪያ እንግዲህ የዶሮ ቤትን ቦታ እንመርጣለን። ውሃ የሚያቆምበት ቦታ በፍጹም አንመርጥም። በተቻለ መጠን እንግዲህ ደረቅ በቀላሉ የሚደረስበትና የዝናብ ውሃ በቀላሉ የሚወጣበት ቦታ መምረጥ የግድ ነው ማለት ነው። ከዚህም በተጨማሪ ደግሞ እንግዲህ የፀሐይ አቅጣጫ፣ የንፋስ አቅጣጫና የውሃ አቅርቦት ግምት ውስጥ ማስገባትም የግድ ነው ማለት ነው። በሁለተኛ ደረጃ የምንመለከተው ምንድነው? መሬት አዘጋጀት ነው። እንግዲህ ቦታውን ከመረጥን በኋላ መሬቱን እናስተካክላለን ማለት ነው። የቆሻሻና የእርጥበት እንግዲህ መከማቻ ለመቀነስ የውሃ ፍሰት መንገድን ማሰብም ያስፈልጋል ማለት ነው። እንግዲህ ከዚያ የቤቱን መሰረትና ወለሉን እንሰራለን ማለት ነው። እንግዲህ ወለሉ በቀላሉ የሚጸዳና እርጥበትን የማይዝ እንዲሆን መንደፍም ይጠበቅብናል ማለት ነው። ሌላኛው እንግዲህ በሶስተኛ ደረጃ የምንመለከተው መሰረትና ግድግዳ ነው። እንግዲህ ቀጣዩ የቤቱ መሰረት ነው ማለት ነው። እንግዲህ የቤቱ ግድግዳ እንደ አካባቢው ሁኔታ በተለያዩ ቁሳቁሶች ሊሰራ የሚችል ቢሆንም እንግዲህ የጡብ የእንጨትና የብረት ማስቀመጫና እንዲሁም ሌሎቹ ቁሳቁሶችን ልንጠቀምም እንችላለን ማለት ነው። ዋናው ነገር እንግዲህ ቤቱ ጠንካራ ሊጸዳ የሚችልና እነዚህ ከአዳኝ እንስሳት ወደ ውስጥ ሊገቡበት በማይችል መልኩ መሰራቱ ነው ማለት ነው። እንግዲህ በአራተኛ ደረጃ የምንመለከተው ደግሞ መስኮትና የአየር መግቢያ ነው። እንግዲህ እዚህ ላይ በጣም ጥንቃቄ የሚያስፈልገው ይህ ፓርት ነው ማለት ነው። እንግዲህ የዶሮ ቤት መስኮት ለብርሃን ብቻም ሳይሆን እነዚህ ቬንቲሌሽንም ለማድረግም ጭምርም ነው ማለት ነው። በመስኮቶች ላይ እንግዲህ ጠንካራ ሽቦ መጠቀምም እጅጉን የሚመከር መንገድ ነው ማለት ነው። ይህም አየር እንዲገባ ስለሚያደርግ ወፎችና እንዲሁም ሌሎች አዳኝ እንስሳቶች እንዳይገቡም ትልቁን ቦታ ይይዛል ማለት ነው። ነገር ግን በተለይ በጫጭቶች ላይ ቀጥተኛ እንግዲህ ቀዝቃዛ ንፋስ እንዳይመጣም መጠንቀቅም አለብን ማለት ነው። በሌላ በኩ የምናየው ደግሞ እንግዲህ በአምስተኛ ደረጃ የጣሪያ አሰራር ነው። እንግዲህ ጣሪያው ዝናብን ብቻ ሳይሆን የፀሐይን ሙቀትንም መቆጣጠር ይኖርበታል ማለት ነው። እንግዲህ የጣሪያው አይነት እንደ የአካባቢው አየር ሁኔታ እንግዲህ ሊመረጥ የሚችል ቢሆንም በቂ የጣሪያ ከፍታ መኖሩን የአየር እንቅስቃሴን ለማሻሻል እጅጉን ስለሚረዳም የዝናብ ውሃም ከቤቱ እንግዲህ ርቆ እንዲወጣ የጣሪያው ውሃ እንግዲህ መውረጃ መንገድ ማዘጋጀትም ይጠበቅብናል ማለት ነው። በስድስተኛ ደረጃ የምናየው እንግዲህ በር ነው ማለት ነው። እንግዲህ በሩ በቂ ስፋት ያለው ሆኖ ለማጽዳት እንግዲህ ለመኖ ለማስገባት እንዲሁም ዶሮቻችን ለመያዝ ቀላል መሆን አለበት ማለት ነው። እንግዲህ በሩ በጥብቅ መዘጋትና እንግዲህ ከአዳኝ እንስሳት ወደ ውስጥ እንዳይገቡ ሊያግዘን እንዲገባ ሆኖ መሰራትም ይገባል ማለት ነው። እንግዲህ ሌላኛው ደግሞ የዶሮ መግቢያ ነው። እንግዲህ ዶሮዎች ወደ ውጭ የሚወጡበትን ትንሽ መግቢያ ካለ በቀላሉ እንግዲህ የሚከፈትና የሚዘጋ ማድረግ አለበት ማለት ነው። እንዲሁም ሌሊት ዶሮዎቹ ወደ ቤት ሲገቡ የሚዘጋ ስርዓት መኖሩ ከአዳኝ እንስሳትም ለመጠበቅ በእጅጉ ስለሚረዳን ይህንን ኮንሲደር ማድረግ እንግዲህ ይጠበቅብናል ማለት ነው። በሌላ በኩል ደግሞ እነዚህ የመቀመጫ ቦታ ነው። በተለይ እንግዲህ ለአንዳንድ የዶሮ እርባታ ስርዓቶች የመቀመጫ ቦታ ማዘጋጀት እጅጉን ይጠቅማል ማለት ነው። እንግዲህ የመቀመጫ ቁሳቁስ እነዚህ ጠርዝ የሌለው የሚይዝና ለዶሮዎቹ እንግዲህ የማይጎዳ መሆን ይጠበቅበታል ማለት ነው። እንግዲህ በተለይ ለላየር ዶሮዎቹ እንግዲህ የኔስት ቦክስ ማዘጋጀትም ያስፈልጋል ማለት ነው። ሌላኛው እንግዲህ እነዚህ ኔስት ቦክስ ነው። እንግዲህ እንቁላል የሚሰጡ ዶሮቻችን ካረባን የኔስት ቦክስ እጅጉን አስፈላጊ ነው ማለት ነው። እንግዲህ ንጹህ ደረቅና ረጋ ያለ ቦታ መሆንም ይገባዋል ማለት ነው። ይህ እንግዲህ እንቁላል በመሬት ላይ እንዳይበተንና እንዳይቆሽ እንዲሁም እኛ በቀላሉ ለመሰብሰብ የሚመቸን ዘንድ ኔስት ቦክስ ወይም እንቁላል እንግዲህ ማጠራቀሚያ ወይም ማስቀመጫም እጅጉን ያስፈልጋል። እሱም ታሳቢ መደረግ ያለበት ጉዳይ ነው ማለት ነው። እስኪ አሁን ደግሞ እንግዲህ የመቶ ዶሮ ቤት ሲነደፍ እንይ እስኪ። እንግዲህ 100 ዶሮዎች አሉ ብንል የምንፈልገውን እንግዲህ የቤት መጠን በቀጥታ ከአንድ ቁጥር
እንግዲህ ለመወሰን ከመሞከር ይልቅ እንግዲህ የዶሮውን አይነት የማስቀመጫው ስርዓት እንዲሁም የአየር ሁኔታና የእርባታ መመሪያ ግምት ውስጥ እናስገባለን ማለት ነው። ከዚያም እንግዲህ የቤቱን ስፋት እንግዲህ የመመገቢያ እቃዎች የውሃ ሊሆን ይችላል እንዲሁም መቀመጫ ኔስ ቦክስ እና እንግዲህ ቬንቲሌሽንን መኖሩን እሱን እናስታውሳለን ማለት ነው። እንግዲህ ቤቱ እንግዲህ በቁጥር ብቻ ሳይሆን በዶሮቹ ፍላጎት መነደፍ ነው ዋናው ቁም ነገሩ ማለት ነው። ስለዚህ ጥሩ የዶሮ ቤት ለመስራት እንግዲህ ትክክለኛ ቦታ መምረጥ፣ ደረቅና ጠንካራ ወለል ማዘጋጀት እንዲሁም በቂ ቬንቲሌሽን መኖሩን ማረጋገጥ እንዲሁም ጣሪያው ከፀሐይና ከዝናብ ጋር እንግዲህ ተጋላጭ አለመሆኑን ማረጋገጥ እንግዲህ በቂ ቦታ መኖሩን ቼክ ማድረግ እንዲሁም መኖና ውሃ በቀላሉ እንዲገኝ ማድረግ፣ በሌላ በኩል ደግሞ ንጽህና እንዲሁም ባዮሴኪሪቲ ለላየር ዶሮች ደግሞ ኔስት ቦክስ መኖሩን እንግዲህ ቼክ ማድረግ አለብን ማለት ነው። የዶሮ ቤታችን እንግዲህ ስንሰራ የምንገነባው ቤቱን ብቻ ሳይሆን የዶሮቻችን ጤና፣ ምርትና ትርፍ ነው የምንገነባው ማለት ነው። እንግዲህ ክቡራትና ክቡራን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ።